እንግዲህ ጾም እስከሚፈታ የተለያዩ የጾም ምግቦች እኔ አለሁላችሁ። ዛሬ ከባለፈው ለየት ያለ ሩዝ በአትክልት አሰራር ነው ይዤላችሁ የመጣሁት። እስከ መጨረሻው ቪዲዮ ተከታተሉ። ድስቴን ጥጄ መጀመሪያ የተወሰነ ዘይት አደርጋለሁኝ። የከተፈ አንድ ድንች እና አንድ ኤግ ፕላንት ዘበርጃን ነው የሚባለው እሱ አለኝ ማለት ነው። እንደዚህ ጠበስ ጠበስ አደርገዋለሁ። ትንሽ ብራውን እስከሚሆን ድረስ እጠብሰዋለሁኝ። ዘይቱ የምንሰራበት ስለሆነ መብዛት የለበትም። ከዛ የተፈቀፈቀ አንድ ካሮት ነበረኝ። እሱን ብራውን ከሆነ በኋላ እጨምረዋለሁኝ። እሱን ትንሽ ከጠበስኩ በኋላ አንድ ሽንኩርት በረጃጅም የተከተፈ እሱንም አብሬ ለተወሰነ ከ1 እስከ 5 ደቂቃ ባለው ጥብስ አደርገዋለሁኝ። በምታዩት መልክ ከሆነ በኋላ አንድ ቲማቲም በደቃቅ የተከተፈ እሱንም ጨምሬ አብሬ አዋህደዋለሁኝ። ነጭ ሽንኩርትና ዝንጅብል በረዶ ቤት ነበረኝ። እሱን አንድ ማንኪያ የሚሆን ጨምሬ ይህንንም አብሬ ያቀላቅላለሁ። ከዛ ቅመሞች እጠቀማለሁኝ። ቅመም የተጠቀምኩት ቆንዶ በርበሬ፣ ከሪ ፓውደር፣ ሰባ ባህራት፣ ቺሊ ፓውደር እና የድንብላል ፓውደር እና ይሄ ምንድነው ቀረፋ እንጨቱን እና ቆንዶ በርበሬ እንትኑም ጥሬውን ነው ያደረኩት። ትንሽ ለከረሩ እርድ ጨምሬያለሁ። ከዛ እዚህ ጋር ፐርስሊ ያደረኩበት አብሬ ለዚህ አዋህዳለሁ ማለት ነው። በመጨረሻ ጨው ጨምሬበታለሁ። እንደዚህ እንደምታዩት ከለሩን በጣም ነው የሚያምረው። ከዛ ትንሽ ውሃ እጨምርበታለሁኝ ብዙም ሳይበዛ ላይክ ግማሽ ብርጭቆ የሚሆን ውሃ ከጨመርን በኋላ ሩዛችንን ከላይ እንጨምርበታለን። ሩዙን በሌላ ድስት መጀመሪያ ቀቅየዋለሁ፣ ግን በጣም ያልበሰለ። ከዛ ከላይ ዛፈራን እንደዚህ አጨምርበታለሁ። ዘቢብ ነበረኝ ክሽምሽ የሚባለው እና የተጠበሰ ሽንኩርት ከላይ ለእንትኑ ውበት ይሰጠዋል። እንደምታዩት አሳመረው። አዩት እንዴት እንደሚያምር እና እንደዚህ አሳምሬ ለ15 ደቂቃ ያህል አበስለዋለሁ። እሳቱን ቅንስ አድርጌ ይሄው እንደምታዩት ከ15 ደቂቃ በኋላ ነው የከፈትኩት። በጣም ቆንጆ ሆኖ ደርሶልናል። በጣም ጣፋጭ የሆነ ልዩ የሩዝ አሰራር ነው። እንግዲህ አሳምሬ ያቀርባለሁኝ። በጎን ሰላጣ ምናምንም እንግዲህ ሩዝ ሲቀርብ ሰላጣ አይቀርም። ሰላጣም ሰርቼ ነበር ምናምን ነገር እና በጣም ቆንጆና ጣፋጭ ነው። እንደምትወዱ ተስፋ አደርጋለሁ። ሁላችሁም በቤታችሁ ሞክሩት። ቪዲዮ ከተመቻችሁ ደግሞ ላይክ አድርጉ፣ ቤቴን ፎሎ አድርጉ። ባይ ባይ።